ሰብሪና በጣም አናቂሽ ነኝ። አመሰግናለሁ። ፎቶ እንነሳ። ምን እያደረክ ነው? ምንድነው ታከብጃለሽ? ሰብሪ ምንድነው? ሳያስፈቅደኝ ይስመኛል እንዴ? ምን አባ ነው ያረከው? ደሞ ታፈጣለህ እንዴ? ጭባ ማንን ነው ጭባ ያልከው? ያዙ ልብ ነው ያዙ ልቀቁኝ ስትለኝ ነበር። ናውጣ ይወጣል። በሕግ አምላክ እናንተ ሰዎች እናንተ ናችሁ እንጂ መጣችሁብኝ እና አልደረስኩባችሁ። ወንድ ኮንክ ናውጣ ይወጣል። ወዴትም አልወጣም። ምን እየሆንክ ነው? እቺ ደግሞ እንጂ ስለተደነቅሽ ያዙ ልቀቁኝ ትያለሽ እንዴ? በጥፊ ማለት ነበር። ሴት ናት ብለህ ነው? ሞክረኝና ሳያለሁ። ሰብሪ ልቀቀኝ። ምን ሆነሻል? ነገር ታበርጃለሽ ብዬ ሳስብ ጭራሽ ታባብሻለሽ። ጭራሽ ልትቆጣ ትፈልጋለህ? እንደ ወንድ ልካቸውን ታሳያቸዋለህ ብዬ ሳስብ ከኔ ኋላ ትደብቃለህ? ሰብሪ ሁለት እኮ ናቸው። ቢሆኑስ? እዛ ላይ ደግሞ አንደኛው ጩቤ ይዟል። ጩቤ የምርህ ነው? አዎ እንደዛ ባይሆን ኖሮ ካንቺ ጀርባ ደበቅ ነበር። በዛ ላይ ታውቂያለሽ ሰብሪ የጥበብ ሰው ነኝ። ፊት የሆነ ነገር ሆነ ማለት በቃ እንጀራዬ ሁሉ ተበላሸ ማለት ነው። አባቴ ጋር ደግሞ ፊቴ ስላለህ እንዴ ፈርቼ ነው አትልም? ምሬ ነው ሰብሪ። መቼም በባዶ እጄ ጩቤ ከያሰው ጋር እንድደባደብ አትጠብቂም። ለፊት ያለኝን ጥንቃቄ ታውቂያለሽ። እና ፊትህ ከኔ በልጦብህ ነው? ፊቴ እኮ ነው ሰብሪ እንጀራዬ። ሰብሪ ማኪያቱ ብለን ጠጣ ነበር እኮ። ፊትህ እንዳይበላሽ ትቼዋለሁ። ጎመን በጤና የሚለውን ዘፈን አዘጋጅልኝ። ምንም እንዳትናገረኝ። እንዴ ምንም አላልኩም እኮ። ምን ያለበት ዝላ አይችልም አሉ አለሙ። አቤት። የዛሬው የመወያያ ርዕሳችን ብዙ ሰው ያሳትፋል። እንዴ ምን እንደው ብለሽ አትጠይቂኝም እንዴ? ያው ከአድማጭ ጋር እኩል ሰማው አይደል? ቢያንስ ቀድመሽ ሰምተሽ ከራስሽ ጋር እንድታዋህጂው ብዬ ነው። እሺ ምንድን ነው? በጣም ደስ የሚል ርዕስ ነው እኮ። ምንድን ነው? ተረጋጊያ። ምንድን ነው? ለማንኛውም የዛሬው የመወያያ ርዕሳችን ፍርሃት ወይስ ጥንቃቄ የሚል ነው። የምርህ ነው? አዎ። ምን ነው? አይ ምንም። አየሽ እኔ እንዲህ ነኝ። ስንትና ስንት መጽሐፎችን አገላብጬ መሰለሽ ይህንን ርዕስ ያገኘሁት። ሰላም ጤና ይስጥልኝ ውድ አድማጮቻችን፣ እንደምን ከርማችኋል? የህይወት መንገድ የተሰኘው ፕሮግራማችን አሁን ጀምሯል። እንግዲህ ከእናንተ ጋር ጥሩ ጊዜ እንድናሳልፍ አሪፍ ነው የምንለውን ርዕስ ይዘንላችሁ መጥተናል። እንዴታ! የዛሬው የመወያያ ርዕሳችን ፍርሃት ወይስ ጥንቃቄ የሚል ነው። ፍርሃት ጥንቃቄ ነው ወይስ ሌላ በሚል ርዕስ ላይ እንወያያለን። አድማጮቻችን፣ ከዛ በፊት ግን ጎመን በጤና የተሰኘውን ሙዚቃ ሰምተን እንመለሳለን። በያላችሁበት ጠብቁ። ልክ እንደለፋሽበት ርዕሱን ካፌ ነጥቀሽ ትናገራለሽ። አንተ ተናገርክ ግን አንዳንዱ እንዴ? እንደው ግን መቼ ነው በሰው ጉልበት መነገድ የምታቆም? እኔ ነኝ በአንተ ጉልበት መነግደው? እና ሌላ ማን አለ? ጥሩ፣ እንደዛ ከሆነ ለምን ላቶ ተካሄደ ሪፖርት አታረግም? ምን ነው ሰብሪና፣ እኔ እንዴት ነው ሄጄ ላቶ ተካ የምናገረው? እኔ አቃጣሪ ነኝ እንዴ? በቃ እንደዛ ከሆነ አጭቅቀኝ።
ዛሬ ግን ማን ነው እንደዚህ እሳት አጉርሶ የላከሽ? በነገራችን ላይ ዛሬ ቀኑ በጣም ደስ ይላል። ታክሲ ላይ ያየው ጥቅስ ነው። አድማጮቻችን ከሙዚቃ ምርጫ ተመልሰናል። ቴክኒሻናችን ሚካያስ አንድ አድማጭ መስመር ላይ እንዳለ ምልክት እያሳየን ነው። ሃሎ አድማጫችን። እንዴ አሌክሷ ፋሞ የለችም ሰብሪና? አለ አድማጫችን። ሰላም አልበል። አሴማን ነኝ። አሴማን፣ የመወያያ ርዕሳችንን ሰምተዋል? በጣም በነገራችን ላይ የምታነሷቸው ጭዌ የሌለ ነው የሚከይፉኝ። የምናነሳቸውን ርዕሶች ስለወደድካቸው እናመሰግናለን። እስቲ ሀሳብህን አካፍለን። ሀሳቤማ ያው ፍርሃት ነው። ጥንቃቄ ምናምን የሚባለው ጭዌ ሳክስ ነው ብዬ ነው ማምን። እስቲ አብራራልን። እዚህ ሰፈር አንድ ጅላሳችን አለ። ባለፈው የሚወዳቸው ከስ ሊሸኝ ሰፈሯ ድረስ ሲሄድ አንድ የሰፈራችን ልጅ ጃሳ ይለውን መሰለሽ። ከዛ በኋላ ችኳን ማግኘት አቆመ። ለምንድን ነው ስንለው ምን ቢል ጥሩ ነው? ስልታዊ ማፈግፈግ ነው። የምርህና? አረ ጭዌ ነው ሰብሪና። በጣም ስለምትመችኝ እኮ ፈታ ላርግሽ ብዬ ነው። አድማጫችን፣ ውይይታችን መስመሩን እየሳተ ነው። ያ ምን መስመር ነው የምታወራው አሪታ? በሐሳቡ ላይ ቁም ነገር አዘል አስተያየት ካለ እንድታካፍለን እድሉን ሰጥተናል። ሌሎች አድማጮች መስመር ላይ ስላሉ ላሰናብት ነው። አረ ሰብሪናን ስላሳኳት ቀንተ ነው አይደል? አድማጮቻችን፣ የአሴማን ስልክ ተቋርጧል። አድማጮቻችን እባካችሁ ስትደውሉ ከርዕሱ ጋር ተያያዥነት ያለው ነገር ላይ ብናወራ መልካም ነው። ሁላችሁም ሐሳብ አስተያየታችሁን እየደወላችሁ አካፍሉን። ይሄ የህይወት መንገድ ነው። እንደው እኛን እንኳን ባይፈራ እንደው ሰው አይፈራም እንዴ? ለምን ይፈራል? እኔ ነፃነቱን ወድጄዋለሁ። አጎብዳጅሽ ስለሆነ ነው የወደድሽው። አድናቂሽ ስለሆነ ማለት ነው። ለነገሩ አድናቂ ሲኖር ነው የሚገባ። የስፖንሰሮቻችንን መልእክት ሰምተን ተመልሰናል። አንድ አድማጭ መስመር ላይ ያለ። ሄሎ አድማጫችን፣ እንዴት ውላችኋል? ደህና ነን አድማጫችን። ማንም በል ከየት ነው? መሰረት እባላለሁ ከባምቢስ። እሺ መሰረት፣ ሀሳብሽን አካፊን። የኔ ሀሳብ ምንድነው? ፍርሃት እንጂ ጥንቃቄ የሚባል ነገር የለም ባይ ነኝ። ነገር ግን ፍርሃትም እንደየጾታችን ይለያያል። እንዴት ባክሽ? ደፋር የሆነን ሰው ምንድነው የምንለው? ወንድ ነው አይደል? በተቃራኒው የሚፈራን ሰው ሴታ ሴት ነው የምንለው። ስለዚህ ይሄ ነገር ሊታሰብበት ይገባል ባይ ነኝ። ልክ ነሽ አድማጫችን። ግን የዛሬው ርዕሳችን በፍርሃትና በጥንቃቄ መካከል ያለውን ልዩነት ነው። እሱ የፈሪ ሰው አማርኛ ነው። ሰው ከፈራ ነው የሚጠነቀቀው። ስለዚህ ፈሪ ነው ማለት ነው። እኔ እስማማለሁ። እሺ አድማጫችን፣ ስለሰጠሽን አስተያየት እናመሰግናለን። እኔም አመሰግናለሁ። ጠንቃቃ ሰው ፈሪ ነው ሲባል እስማማለሁ ትያለሽ እንዴ? ልክ ነው። እንዴት ነው ልክ የሚሆነው? አሁን እኔ ለስራዬ ስለምጨነቅ እጠነቀቃለሁ እና ይሄ ከፍርሃት የመነጨ ይመስልሻል? ምናልባት ይህን ስራ ላለማጣት ስለምትፈራ የምታደርገው ነገር ቢሆንስ? እኔ ይህን ስራ አጣለሁ ብዬ ልፈራ? ዓለሙ እኮ ነኝ አይደለሁ እንዴ? እሺ አድማጮቻችን፣ ከቆይታችን ተመልሰናል። የተለያዩ ሰዎች ሀሳብ አስተያየታቸውን እየሰጡን ነው በውስጥ መስመር። የተወሰኑትን እናንሳ አይደል ሰብሪና? አዎ ማንሳት እንችላለን። ሀምዛ ከፒያሳ ፍርሃት ነው ከጥንቃቄ ጋር የሚያገናኘው ነገር የለም ብሎናል። መኪና ሲሻገር ግራ ቀኝ የሚያይ ሰው ጠንቃቃ እንጂ ፈሪ አይደለም። ስለዚህ ፍርሃት ከጥንቃቄ የመጣ ነው ያለን ደግሞ አዱኛ ከማሰልጠኛ አካባቢ ነው። አዱኛ ከልብ እናመሰግናለን። አንድ አድማጭ መስመራችን ላይ ያለ። ሄሎ አድማጫችን፣ ማን ልበል? እንደምን ዋላችሁ ሰብሪናና አለሙ? ጤና ይስጥልኝ። ማንም በል ከየት ነው? ሻምበል ደበበ እባላለሁ። ከአሶሳ ነው የምደውለው። እሺ ሻምበል፣ ስለደወሉ እናመሰግናለን። ሀሳቦትን ሊያጋሩ ይችላሉ? አመሰግናለሁ።
እንደ እውነቱ ከሆነ ፍርሃትና ጥንቃቄን ነጣጥለን መመልከት አንችልም ብዬ ነው የማስበው። አብራሩልን እስቲ ሻምበል። አንድ ሰው በውስጡ ፍርሃት የሚፈጠረው ነገሮች ባልታሰቡበት አቅጣጫ ያመራሉ ከሚል እሳቤ ነው። ነገር ግን እነዛ አቅጣጫዎች ሊፈጥሩ የሚችሉትን ውጤት ማሰቡ የሚመጣው ውጤት ምን ሊሆን እንደሚችል ስለሚረዳ ቀድሞ እንዲዘጋጅ ያደርገዋል። ያ ደግሞ ጥንቃቄ ነው። ስለዚህ ጠንቃቃ እንጂ ፈሪ የሚባል ወንድ የለም እያሉ ነው ሻምበል? ፈሪ የሚባል ሰው ለማለት ፈልገሽ መሆን አለበት። ይቀጥሉ ሻምበል። እንደውም አንድ አድማጭ በቀልድ መልክ ቢሆንም ስልታዊ ማፈግፈግ የሚለውን ሐሳብ አንስቶ ነበር። አድማጫችን ያንን ያነሳው አውቆም ሆነ ሳያውቅ ሊሆን ይችላል። ነገር ግን ስልታዊ ማፈግፈግ ሳይንስ ነው። በጦርነት ወቅት ሊደርስብን የሚችለው ጉዳት ከፍ እንደሚል ከተረዳን ውጤቱን መቀየር የምንችልበት አቋም ላይ እስክንሆን እናፈገፍጋለን። ውጤቱ ጉዳት እንደሆነ አስበው ከመሸሽ በላይ ፍርሃትን የሚገልጽ ትርጉም አለ ብዬ ግን አላስብም። የፍርሃት ምንጩ ቀጣይ የሚመጣው ነገርን አለማወቅ ነው። የሰው ልጆች በሕይወታችን ውስጥ ወጥ የሆኑ ነገሮችን እንወዳለን። ለነገ ብለን የምናስበው ነገር ካለ ደስተኞች ነን። ነገን ካላወቅን ደግሞ ስለ ነገ እያሰብን ዛሬን በፍርሃት ውስጥ እናሳልፋለን። ምናልባት ያ መፍራት ሊሆን ይችላል። ነገር ግን ፍርሃት የሚሆነው የሚያስፈራን ነገር ምን እንደሆነ ተረድተን መፍትሄ እስካልፈለግንለት ነው። መፍትሄ ስናበጅለት ፍርሃት ሳይሆን ጥንቃቄ ይሆናል። ስለዚህ ፍርሃት ጥንቃቄ ላይሆን ይችላል። ፍርሃት ላይ ተመርኩዘን መፍትሄ ስንፈልግ ብቻ ነው ጥንቃቄ የሚሆነው። ከዛ ውጪ ፍርሃት ብቻውን ፍርሃት ነው። ለዚህ ደግሞ ቅድም የሰጠሁሽ ምሳሌ ጥሩ ማሳያ ነው። ወደ ጦርነት ከመገባቱ በፊት ምን ሊገጥመን ይችላል የሚለውን እናስባለን። ውጤቱ እንደጠበቅነው ላይሆን ይችላል ከሚል ፍራቻ ቢሆንም ውጤቱ እንደጠበቅነው እንዲሆን ምን አይነት እርምጃ መውሰድ እንዳለብን እንድናስብ ይረዳናል። ማፈግፈግም ካለብን እናፈገፍጋለን። በሚገባ ሰውን በወሰደው እርምጃ ከመፈረጅ ይልቅ ምክንያቱን በደንብ መረዳት ያለብን ይመስለኛል። አዎ፣ መፍረድ ቀላል ነው። ሁሉም በራሱ ጫማ ሆኖ የሚያደርገው ነገር ትክክል ነው። ልክ ላይሆን የሚችለው ከሌላ ሰው እይታ ነው። ሻምበል ለሰጡን አስተያየትና ለሀገሮት ስላበረከቱት አስተዋጽኦ ከልብ እናመሰግናለን። እኔም አመሰግናለሁ። አድማጮቻችን ፕሮግራማችን ባያችሁት መልኩ መጥቶ የመገባደጃ ሰዓት ላይ ደርሰናል። ሁሉንም ነገር በጥንቃቄ እናድርገው የዛሬ መልእክታችን ነው። ፕሮግራሙን ስናቀርብላችሁ የነበረው እኔ አለሙ አበራና ሰብሪና ዘካሪያስ ነኝ። መልካም ቀን። ሄሎ። አቤት ሰብሪና። ስራ ከሌለም ሳልገብስ ምን እባክሽ፣ ቅድም መኪናዬን አቁሜ ከየት መጣ ላልኩት ድንጋይ ሩሮ ግንባሬን ነኝ መሰለሽ። እና እንዴት ሆነ ነው? ቀረጻውን ሰርዤ ቤት ነኝ ያለሁት። ወይኔ ጉዳይ ይዞ እሺ፣ መጣው